ግን ቅድም ይል የጎደለኝ የምትለው ነገር ምንድን ነው? አቤት ጤና እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ። እንግዲህ አዶናይ እናት አዶናይ መፈታቱን አስመልክቶ ብዙ ነገር እንግዲህ ያው እናቶች ታውቃላችሁ ልጆቻቸው ምን ያህል እንትን እንደሚሉ አዶናይ ከተፈታ በኋላ ያለውን ሪአክሽን አብረን እናያለን። እስኪ አብረን ነይ እንግዲህ ቶሚ ያው ጓደኛው ነው። በጣም ደስ እንግዲህ ቶሚ ሄዶ ነው ያገኛቸው። ደስ ይላል እና በጣም ይገርማል ብቻ የነበረው ፕሮግራም። እንግዲህ አዶናይ ወዳለበት አፓርታማ ሊሄዱ ነው እናቱንና ቤተሰቦችን ይዞ ቶሚ። ከዛ ደግሞ እዛ ምን እንደሚፈጠር እናያለን። የእናቱን ሪአክሽን እንግዲህ ምንም ያው ለእናት ልጅ ነው እና ያው ክብር ለእናቶች። የቶሚ መኪና ጸደይ ነች። እንግዲህ አዶናይን ቪዚት ሊያደርጉ እየሄዱ ነው ማነው ወደ አፓርታማው። እንግዲህ ከአፓርታማው ከሄዱ በኋላ ቀድሞ ነው የገባው አዶናይ ማለት ነው። እዛ ነው እንግዲህ ያገኙት። ሰርፕራይዝ ነው ያደረጋቸው። አማን እና ደግሞ ሸበላ ናቸው። ደስ ይላል። ደስ የሚል ቤተሰብ ነው። ለማንኛውም እንደዚህ ስብስብ ብሎ ፕሮግራም ሆነዋል ማለት ነው። አሪፍ ነገር አሳልፈዋል። እንግዲህ አዶናይ እንኳንም ተፈታ፣ እንኳንም ለቤት አበቃ። ያው እንግዲህ ወደፊት ትማርበታለህ፣ ወዳጅን ዘመድን ለይተህበታል ነው። በጣም በሚገርም ሁኔታ እንግዲህ አዶኒ ተፈታና ፒ ካሜራማኑም ተፈትቷል። ሁሉም እዛ አዶናይ ጋር ነጃኒም እንደተፈቱ እየተነገረ ነው። ሴቷ ጃኒ ማለት ነው። እና እንዳጠቃላይ ደስ ይል ነበር ብቻ። ለማንኛውም አዶናይ ስለተፈታ ደስ ያላችሁ ሰዎች እንግዲህ በጣም አሪፍ ነበር። ሁላችንም ጠብቀን ነበር እንዲፈታ ይፈታ። እንግዲህ እነማ አስመልክቶ ጋሽ ሰለሞን እንግዲህ አርቲስት ሰለሞን ተካ መኪናውን እሱ ካልመጣ አልቀበልም፣ እሱ ሲመጣ ባለበት ነው መቀበለው ብለው ነበር። አሁን እንኳን ደስ አላችሁ፣ መኪናችሁን እንግዲህ ይወስዳሉ ብለን እናስባለን። ሁላችሁም እንግዲህ እስኪ እንኳን ደስ አለ ለአዶናይ እያላችሁ ኮሜንት ላይ አስቀምጡልን። እንግዲህ ጋሽ ሶልም እንኳን ደስ አለውት፣ መኪናው ይደርሳቸዋል። እንግዲህ በቅርቡ ፕሮግራም ይኖራልና የመኪና ርክክቡ ይደረጋል ተብሎ ይታሰባል። እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ህይወት ግን ቅድም ይል የጎደለኝ የምትለው ነገር ምንድን ነው? አቤት ጤና ታያለው። ማስተር አብነት እንደታመመና ወደ ውጭ ሀገር ሄዶ ሊታከም እንደሆነ ተናግሯል ማለት ነው። እንግዲህ እንዳጠቃላይ የኢትዮጵያ ህዝብ እንድጸልይለት አሁን ላይ ከሁሉም ነገር የጎደለው ጤና እንደሆነ ተናግሯል ማለት ነው። እንግዲህ እነንም አስመልክቶ ሁሉም ሰው በእናቶች ጸሎት እኔ ያንን እናቶች እንዳጠቃላይ
እርዳታ ስሰበስብ በማንኛውም ሁኔታ ተቀምጬ እንደማልሰበስብ ከጤና ጋር ተያይዞ እንደዛ ማድረግ ስለማልችል ነበርና አሁን ምናልባትም የሕክምና ተሳክቶልኝ በጤና እንድኖርና ጤናዬም እንድመለስ ጸሎታችሁ አድርጉልኝ እያለ ነው። እንግዲህ ማስተር አብነት ጤናን እግዚአብሔር ጨርሶ ይማርህ፣ ሰላም ያርግህና ጤናህን ይመልሰውና አሁን እንደተለመደው ስራህን እንድትቀጥል እግዚአብሔር ይርዳ። ሁላችሁም እስኪ ለማስተር አብነት ፍቅራችሁን አሳዩት። እግዚአብሔር ይማር፣ ፈጣሪ ይማርህ እያላችሁ ኮመንት ላይ አስቀምጡለት። በጣም እንግዲህ እንደምታውቁት በእርዳታ ቪዲዮዎቹ የምናውቀው በጣም ብዙ እርዳታዎችን ይሰጣል ማለት ነው። ያው የተቸገሩ ሰዎችን በመንገድ ላይ አጥቦ ምናምን እንዴት እንደሚያደርግ ሁላችሁም ታውቃላችሁ። ስለዚህ ኮመንት ላይ እግዚአብሔር ይማርህ እያላችሁ እንትን በሉት ማለት ነው። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ግብጽው ድብድብ አድርጎ ገደላት። ልንገርሽ ኬዙን ልንገርሽ እኔ ማሬ ሳደክሚ እንግዲህ ሰሞኑን ደግሞ አንድ ልጅ እንደሞተችና ሳውዲ አረቢያ እንግዲህ ተደብድባ እንደተገደለች እየተነገረ ነው ማለት ነው። ይህንን ማስመልክቶ ቲክቶክ ላይ ትናንትና ማታ ላይቭ ገብተው ነበረ። ብዙዎቹ ላይቭ ላይ ገብተው እዛ ላይ እንግዲህ እየተነጋገሩበት ይገኛሉ። ያው ቋንቋ ትችላለች ብለው ወስደዋት ከዛ በኋላ ቋንቋ ማትችል ሲሆን እንግዲህ ደብድበው እንደገደሏት ነው የሚነገረው። እንግዲህ እንደዚህ አይነት ነገር በጣም ብዙ ጊዜ ይሰማን። እስኪ ቪዲዮውን አይተን እንመለስ። ግብጽው ድብድብ አድርጎ ገደላት። ልንገርሽ ኬዙን ልንገርሽ እኔ ማሬ ሳደክሚ ሰውየው ሰራተኛ የጠለበው ቋንቋ የምትችል ነው። ከዛ ልጅቱ ትመጣለች። ፎርሟ ምንድነው የምትለው? እንደሃ ከብራ ተማም ቋንቋ ትችል። ከዛ ለእናትና ለአባቱ ነው ቤት ሲወስዳት ልጅቱ ቋንቋ አታውቅም። ሌላ ሰራተኛ ያመጡና አንድ ወር ልጅቱን ይሞክሯታል። ምንም ነገር አልችል ስትል ሰውየው ምን ያደርጋል? እናትና አባቴ ደካማ ስለሆኑ እኔ የጠለብኩት ቋንቋ የምትችል ነው፣ ቋንቋ ማትችል ለምን አመጣችሁልኝ ብሎ ደሞዟን ከፍሎ ወደ ቢሮ ይመልሳል በስነ ስርዓት። እንግዲህ እዚህ ጋር እንደምታዩት የቀጠራ ሰውዬ ወይም አረቡ መልሷታን ወደ ነበረችበት ወደ ደላላው ወይም ወደ አመጣለት ኤጀንሲ መልሶለታን ማለት ነው። ከመለሰለት በኋላ እንግዲህ ምን እንደተፈጠረ እናደምጥ። ኦኬ ማን ይቀበላታል? መንዱቡ ይቀበልና ከኤጀንሲው ጋር ይጣላና ለምን ቋንቋ አትችይም ቀጥቅጦ ገደላት። ይሄም ጥፋት ስቲል ሪስፖንሲቢሊቲው የኤጀንሲ ነው። ቋንቋ ታውቃለች ብሎ የላካት ኤጀንሲው ነው። አንቺ እንደምትረጅኝ እርግጠኛ ነኝ። ይሄንንም ጥፋት ተጠያቂው የኢትዮጵያ ኤጀንሲ ነው። እንደገና ደግሞ መዋሸቱ እናትና አባቶቿ አውቀዋል፣ አስረድተናቸዋል። የገደላት ፈጅር ነው የሚረዱት ተይዟል። አዎ ገና እኮ እነሱ አልሰሙም። ምን ይላቸዋል? የሬሳውን ወጭ ችለን ሬሳችሁን እናመጣላችኋለን። ኖ የሬሳ ወጭ አይደለም መቻል ያለበት። አንደኛ ሬሳው መግባት የለበትም ሰውየው ሳይፈረድበት። ሁለተኛ ደግሞ ካሳ መከፈል አለባት ልጅቷ። ካሳ የሚከፈለው ደግሞ ወደዚህ ሲመጡ ደላሎች ናቸው እንትን የሚሆኗቸው። ይሄ ከሰፈር የሚያመጧቸው ሰዎች ናቸው። ወልይ ለአምር ሆነው የሚልኩት። ብሩ የሚገባው በማን አካውንት ነው? በዛ ወልይ ለአምር በሆነው። ቤተሰብ ምን አገኘ? ልጁንም አጥቶ የልጃቸውንም ካሳ አጥቶ። ስለዚህ እኔ ለሙቤ ብየዋለሁ፣ ሬሳው በአፋጣኝ እንዳይሄድ ቀጥታ ፕሮሰስ የጀመሩት ሬሳ ለመላክ ነው። ይሄንን ግፊ ሲጀመር ሬሳው እኮ ቢሮ ነው ያለው። ቢሮ ሬሳ እንትን ሬሳ ቢሮ ውስጥ እንደ ስንት ቀን ይቀመጣል? ይሄ ሬሳ ስንት ቀን ያስቀምጡታል? ዞሮ ይሄ ሬሳ እኮ ሆስፒታል ከሄደ ተደብድባ እንደሞተች ያስታውቃል። ልላክልሽ እንደምን እንደምትመስል ቆይ ልላክልሽ። እንግዲህ እዚህ እንደዚህ ከሞተች በኋላ ደግሞ በሬሳዋ ነው እንግዲህ አሁን እየተከራከሩ ያሉት። ሬሳዋ እንዴት ዝም ብሎ ይላካል? ሬሳዋን አዋጥተን ወይም ብር እንትን ብለን እንልከዋለን ነው መሰለኝ የሚለው ኤጀንሲው። እንደዛ ሲል ለምንድን ነው ካሳ አይከፈላቸውም? ቤተሰቦቿ ካሳ ያስፈልጋቸዋል። እና ለሬሳው ብቻ የሬሳውን ማስላኪያ ብቻ የምከፍሉት ለምንድን ነው? ያንን ያደረገው አካል የገደላት አካል ቋንቋ ትችላለች ተብሎ ስትላክ የላካት አካል ሊጠየቅ ይገባል። ካሳውን ሊከፍል ይገባል። ቤተሰብ እንደዚህ አድርሶ ከዚህ ካደረሰ በኋላ ካሳውን ከፍሎ ሬሳውን ሊመጣ
ሬሳው መምጣት አለበት ነው እንግዲህ የምትለው ይቺ እህታችን። እንግዲህ በጣም የሚያሳዝን ነገር ነው። በዛ ላይ ደግሞ የልጅቷ ሞት ተደብድባ ነው የሞተችው። ከሞተች በኋላም እንግዲህ ደግሞ አሁን ሬሳዋን እንደዚህ እያደረጉ ሁሉም ሰው አስቸጋሪ ነው። አሁን ታስሯል፣ መንግስት ይዞታል ኬዙን። ያው ለእናንተ ለመመለስ ብዙ አልችልም አሁን ኬዙን እና እንግዲህ እዚህ ጋር እንደሚሰጠው እንደሚያወራው ከሆነ ደግሞ ይሄኛው መንግስት ኬዙን እንደያዘው ነው የሚያወራው ማለት ነው። ኬዙን መንግስት እንደያዘውና እዛ ኬዝ ላይ ያው እንግዲህ ብዙ አታውሩ አይነት ነገር ነው። አግኝተናታል፣ አብሽሩ፣ ችግር የለውም አግኝተናታል። እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ። ችግር የለውም አብሽሩ፣ በቃ እኛ እንከታተለዋለን እነሱ ጋር። እንግዲህ አሁን እኛ ኤጀንሲው በምን አይነት ደረጃ ነው የምናምነው ማለት ነው? ኤጀንሲ አሁን እኮ ሙቤ ስለ ኤጀንሲዎቹ ኦልሬዲ ገደላትም አረቡም ገደላት ያለው መረጃ ካለ እቺ ሰው አሁን እየተወራ ያለው ነገር እኮ ኤጀንሲው የሱ ጥፋት ነው። ለዚች ልጅ ሞት እኮ አረቡ እጁን አነሳ እንጂ ግብፃዩ ገዳዩ ኤጀንሲው ነው። ቋንቋ ማትችልሽ ቋንቋ ትችላለች የተባለ ይሄ በነገራችን ላይ ሳውዲ ላይ የዛሬ 2 ወር 3 ወር አዚዛን ሁሉ ጠይቄያለሁ። የቅርብ ዘመድ የኛ ቤተሰብ የሆነች ልጅ እንዴት እንደወጣች ይወስዷቸዋል። አንድ ቤት ተብሎ በ1 ሺህ ምናምን ተቀጥረው ይገባሉ። ከዛ በኋላ ቀኑን ሙሉ በሰው ቤት እያዞሩ ነው የሚያሰሯቸው። ኤጀንሲው ሲነገራቸው 3 ወር እንዲሞላቸው ነው የሚፈልጉት። በቃ በቻይ ነው የሚባሉት። ያቺ 3 ወር ካለፈች በኋላ የነሱ ኃላፊነት አይደለም። ያቺ ደግሞ ሴትዮ ወይዛ ያሉ ሰዎች በፍጹም አሳልፈው መስጠት አይፈልጉም። ለምን? ጥቅማቸው ናቸው። እየነገዱባቸው ጭምር ነው። እነሱ 1 ሺህ ከፍለው በእነሱ 3 ሺህ ያገኛሉ። በጣም ድሃ የሆኑት ሁሉ ናቸው የሚወስዱት። ይህን ችግር አንስተን ስንናገር ወደዚህ ወደ የመን ጠረፍ ላይ ህግም ያለው ሁሉ አይመስልም። ኤምባሲያችንም አቅም የለውም ወደዛ ነው የተባልኩት። ያለ ሴትዮዋ ጋር በብዙ መንገድ ተሄዶ ነው፣ በጣም በብዙ ውጭ ሀገር ባለ ኤምባሲያቸው ጭምር ነው የተሄደው። ሌላ ሀገር ላይ ኢትዮጵያ ላይ ያለ መፍትሄ ጠፍቶ ስልካቸውን አያነሱም ኤጀንሲዎቹ፣ ምንነታቸው አይታወቅም። እዚህ ቤት ለቤት እንገባለን። በቃ እንግዲህ እህታችን እዛ ከሞተች የእናንተን ቤተሰብ እዚህ አይተርፍም ተብሎ ለባልየው ሲደወል ነው ልጅቷ እንድትመለስ የተደረገው። ምክንያቱም እዚህ ያለ ዘመድ ባልየውን እኛም እሱን እንገለዋለን፣ በቃ እሷ እዛ ከሞተች እዚህ አንተውም ነው የተባለው። አንዳንድ ጊዜ የሚያሳዝነው እነሱ ስንት ነፍስ ይዘው ነው በዚህ ደረጃ ሰው እንዲህ የተሰቃየች እንዲህ ተደብድባ። ይሄ እኔ እንጃ እንትኑም ቢሆን ሰራተኛ ማህበራዊ ጉዳይም ቢሆን ይሄንን አይቶ ዝም ሊላቸው አይችልም። ቅድም እንግዲህ እዚህ ጋር እንደምታዩት ሌላ ኬዝ ካሁን በፊት የገጠመ ኬዝ ነውና ደግሞ እዚህ ጋር ፍቄ ኖሮዊ እንደሚለው ከሆነ እንደ አጠቃላይ ኤጀንሲው ቋንቋ ማትችል ልጅ ቋንቋ ትችላለች ብሎ እንዴት ያመጣት ይችላል? ካመጣትስ በኋላ ቢሮ ላይ እንደዛ ተደብድባ እንድትገደል ከምትችል ድረስ ከቢሮዎቹ ጋር መስማማት እንዴት ያቅተዋል ነው የሚለው እና ይሄ ነገር በጣም ያሳዝናል። ሁላችሁም እስኪ ሼር እያደረጋችሁ እንግዲህ ለእህታችን ነፍስ ይማር። በጣም የሚያሳዝን ነገር ነው። እንግዲህ ወላጅ ወይም እሷም ቢሆን ያልፍልኛም ብላ ከሄደች በኋላ እንደዚህ አይነት ነገር ተፈጥሯል ማለት ነው። ይህንን ተከትሎ ብዙ ነገሮች አሉ። ቤተሰብ ይጎዳን፣ ቤተሰብ ተስፋ አድርጎንም ኢቭን እዛ ሄዳ ተለውጣ ብር ትልክልኛለች የሚለውን ሳይሆን ገና ሳያሳድጋት ጀምሮ ልጅ ታርግልኛለች፣ ሰው ትሆንልኛለች ብሎ ተስፋ ያደረገበትን ነገር እንደዚህ በቀላሉ እንትን ማለት በጣም ልብ ይሰብራል እና እንደዚህ አይነት ነገሮች እየተበራከቱ መጥተዋን ሰዎችን በህገወጥ መንገድ ከሀገር ማስወጣት እና ብር መቀበልም ሆነ እንደዚህ አልባሌ ነገሮች እንደሆኑ እንድሞቱ እስከ ሞት ድረስ እንዲሄድ ድረስ እየተደረገ ነው። እንግዲህ ሁላችሁም እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።